ሰላም የምትመለከቱት ቪዲዮን ነው። በየዕለቱ የኑሮ ውድነት ሲያንገላታን ከእጅ ወደ አፍ የሆነውን ህይወታችንን ለማቆየት ስንታገል በዓለም ላይ የተፈጠሩ ያሉ የፖለቲካ ትርምሶች በቀጥታ የኪሳችንን ሁኔታ እየወሰኑት ይገኛሉ። የነዳጅ ዋጋ መናር፣ የኢኮኖሚ አለመረጋጋትና በየቀኑ የሚሰሙት የጦርነት ወሬዎች ለኑሮ ውድነታችን ዋና መንስኤዎች ናቸው። ሆኖም አንድ ጥያቄ ልጠይቃችሁ። ይሄ ሁሉ ቀውስ በአጋጣሚ የመጣ ነው ወይስ በስተጀርባው ትልቅ የጂኦፖለቲካዊ ቁማር አለበት? ምን ይመስላችኋል? በአሜሪካና በኢራን መካከል በድንገት የተፈረመው ስምምነት የሆርሙዝ የባህር በር ለንግድ ክፍት ያደርጋል ተብሎ ይጠበቃል። ይሄ ለኢትዮጵያ ኢኮኖሚ ከሞላ ጎደል ትልቅ ተስፋ ሊሆን ይችላል። ነገር ግን ይህ ስምምነት ሁሉንም ችግሮችን ይፈታል ወይስ ለቀጣይ ለድርድር ወይም ለውጊያ የጊዜ መግዣ ብቻ ነው? ባይገርማችሁ ብዙዎቹ ይህንን አሁናዊ ሁኔታ እንዳደጋ ሲመለከቱ፣ ብልጥ የሆኑ ግለሰቦች ግን በዚሁ አለመረጋጋት ውስጥ ተጠቃሚ ለመሆን ሲጣጣሩ እናያለን። እርሶስ በዚህ የለውጥ ማዕከል ውስጥ የትኛው ጎን ኖት? ቀጥለን የምንመለከተው መረጃ የነገሮችን መንስኤ በጥልቀት የሚያስረዳና እርሶን ከዚህ ኢኮኖሚያዊ ውሽንብር ከሌላ የሚያደርግ እቅድ የሚሰጥ ነው። በቪዲዮ መጨረሻ ላይ የዓለም የኢኮኖሚ ቀውስ በከፋበት በዚህ ሰዓት ከዚህ የኢኮኖሚ ውጥረት ተጠቃሚ ከሆኑ ሰዎች የሰማሁትን በጣም አስገራሚ መረጃ አጋራቸዋለሁ። እነዚህ አይነት ግልጽ፣ ገለልተኛ እና ለአስተዋይ ሰው ህይወት እጅግ በጣም አስፈላጊ የሆኑ መረጃዎችን ለመከታተል ቢኤንኤንን አሁኑኑ ሰብስክራይብ ማድረግ ቤተሰብ ይሁኑ። የዓለም አቀፍ ፖለቲካ በአጋጣሚ የሚሆን ይመስላችኋል? ዛሬ በየአቅጣጫው የምንሰማቸው የዲፕሎማሲ ንግግሮች የራሳቸው የሆነ የኢኮኖሚ ቀመር አላቸው። በአንድ ቀጠና የሚፈጠረው የኃይል ሚዛን ለውጥ በሺህ ኪሎ ሜትሮች ርቀት ላይ ባሉ ሀገራት ጭምር የኑሮ ዋጋ ላይ ቀጥተኛ ተጽዕኖ ሲያሳድር እናያለን። አሁን እየታየ ያለው የዲፕሎማሲ እንቅስቃሴ እንደ መፍትሄ ቢቀርብም በጀርባው የስትራቴጂክ ቁጥጥር ፍላጎት አለ። በተለይ የሆርሙዝ የንግድ መስመርና የኃይል ምንጮችን ለመቆጣጠር የሚደረገው ሽኩቻ የዛሬውን የገበያ መረጋጋት ወይም መናጋት የሚቆጣጠር ቁልፍ ምክንያት ሆኗል። ብዙዎቹ ክስተቶችን አለያይቶ ሲመለከቷቸው፣ እኛ ግን በስተጀርባው ባለው በኃይል ፍጥጫ እንደ አንድ ሰንሰለት እናያቸዋለን። ምክንያቱም በዓለም መድረክ ላይ የሚደረገው ድርድር የሀያላንን ጥቅም ለማስከበር ብቻ ሳይሆን ተራው ሕዝብ በሚሸክመው የኢኮኖሚ ጫና ላይ የሚያሳድረው ተጽዕኖ አለው። ይሄ በአሜሪካና በኢራን መካከል እየተካሄደ ያለው የፖለቲካ ቁማር የነዳጅ ዋጋንና የኢኮኖሚ አቅጣጫ የመቀየር አቅም እንዳለው ይታመናል። የምንመለከተው ክስተቶችን ብቻ ሳይሆን አጠቃላይ በክስተቶች ዙሪያ የሚታዩ የነገሮችን ዑደት ነው የሚሆነው። ስለዚህ ከላይ የሚታዩ የፖለቲካ ትርኢቶችን ወደ ጎን በመተው መጋረጃውን ገልጠን በስተጀርባው ያለውን የኃይል ፍጥጫ እንመለከታለን። የትኛው ውሳኔ ለኛ እድል ነው፣ የትኛው ደግሞ አደጋ ነው የሚለውን የምናይ ሲሆን ይህንን መለየት መቻል ራሱ ለኛ የኢኮኖሚ ከለላ እንደሚሆን አልጠራጠርም። አሁን የምንመለከተው ጥልቅ ትንተና ይህ ስምምነት እንዴት እንደተዋቀረ፣ በሁለቱ ሀገራት መካከል ያለው የኃይል ሚዛን እንዴት እንደተቀየረ እና በእነዚህ የፖለቲካ ማዕበል ውስጥ እርሶን የሚረዳው ምን እንደሆነ እንድንረዳ ያደርጋል። አሁን በይፋ የመግባቢያ ሰነድ መፈራረማቸው እንደ ድንገተኛ ክስተት ቢታይም ይህ የሰላም ስምምነት የሁለቱም ሀገራት የረጅም ጊዜ የዲፕሎማሲ ዳራ ሽኩቻ የሚፈታበት ሳይሆን ለቀጣይ የኃይል ሚዛን የተዘጋጀ አዲስ ምዕራፍ ሊሆን ይችላል። ወደ ዋናው የትንተና ርዕሳችን ስንገባ የዚህ ስምምነት አጠቃላይ ገጽታና የሆርሙዝን የባህር በር ተጽዕኖ እንመለከታለን። በጥልቀት በታሪካዊ ሁኔታዎች ላይ በመመስረት እነዚህን ሁሉ ጥያቄዎችን እንፈትሻለን። አሜሪካ እና ኢራን እንዴት ተስማሙ? የስምምነቱ ነጥቦች ምን ነበሩ? ኢራን ሊባኖስን ካደች ወይ? እስራኤል ስለ ስምምነቱ ምን አለች? አሁናዊ የአፈጻጸም ሁኔታው ምን ይመስላል? በተለይ የሆርሙዝና የኒውክሌር ጉዳይ ስምምነቱ ሁሉንም ችግሮችን ይፈታል ወይስ ለቀጣይ የጊዜ መግዣ ብቻ? በሁለቱ ሀገራት መካከል ያለው የረጅም ጊዜ አለመተማመን በስምምነቱ አፈጻጸም ላይ ምን ተጽዕኖ ይኖረው ይሆን? በዚህ ስምምነት ምክንያት እንደ ሀገር የሀገራችን ኢትዮጵያ ኢኮኖሚና ሰላም በምን አይነት ተጽዕኖ ስር ይወድቃል? እነዚህ ነጥቦችን አንድ በአንድ የምንመለከት ሲሆን በእነዚህ ወሳኝ ነጥቦች ዙሪያ ወደሚደረገው ጥልቅ ትንተና እንለፍ። አሁን ወደ ዋናው የትንተና ክፍል ደርሰናል። መጋረጃውን በመግለጥ በሰሞኑ የአሜሪካና የኢራን ስምምነት በስተጀርባ ያሉትን ጥያቄዎችን በጥልቀት የምንፈትሽበት ሰዓት ሲሆን በመግቢያ ላይ እንደጠቆምኩኝ ነገሮቹ እንደ ተራ የዜና አርዕስት ብቻ ሳይሆኑ የረቀቀ የጂኦፖለቲካዊ ቁማር ውጤቶች ናቸው። የመጀመሪያውና ዋነኛው ጥያቄያችን የሚሆነው አሜሪካና ኢራን ለዓመታት ሲያራምዱት የነበረውን የጥል ግድግዳ ጥሰው እንዴት ሊስማሙ ቻሉ? ጥልቅ ትንተናውን አዳምጠን እንመለስ። ይህንን ጥያቄ ስመለከተው በዲፕሎማሲ ውስጥ መግባባት ማለት ሁልጊዜ የልብ ወዳጅነት አይደለም። ይልቁንም የጋራ መደራደሪያ ወይም ሰርቫይቫል ስትራቴጂ መሆኑ ሀቅ ነው። ለዚህ ማሳያ የሚሆነው የ1970ዎቹን የፒንግ ፖንግ ዲፕሎማሲ ማየት ይቻላል። በወቅቱ አሜሪካ እና ቻይና በዓለም ፖለቲካ ተቃራኒ ጎራዎች ቢሆኑም የጋራ የሶቪየት ህብረት ስጋት በመኖራቸው ብቻ የጠረጴዛ ቴኒስ በመጠቀም ግንኙነት የጀመሩበት ታሪክ አለ። ዛሬም ኢራንና አሜሪካን ለስምምነት ያበቃቸው የሊበራል ፍቅር ሳይሆን የኢኮኖሚ ቀውስና በክልሉ ያለው የውስጥ ወታደራዊ ጫና መሆኑ አይካድም። ኢራን የኢኮኖሚ ማዕቀቧን ለማንሳት፣ አሜሪካም ደግሞ በሆርሙዝ የባህር ላይ ያለውን የነዳጅ ዋጋ መረጋጋት ለማረጋገጥ በመገደዳቸው በመሆኑ ይህ ስምምነት የጋራ ህልውና እንጂ የፖሊሲ እርቅ አይደለም። እኔ እንደምመለከተው ከሆነ ይህ ስምምነት የእርቅ ጉዞ ሳይሆን የስትራቴጂ ማፈግፈግ ይሆናል።
ሁለቱ ሀገራት የተስማሙት ለጊዜው የራሳቸውን የውስጥ ችግር ለመፍታት መሆኑ ይህ ታሪካዊ እውነታ አሁን ባለው የዓለም አቀፍ ግንኙነት ውስጥ እንደ አዲስ አይታይም። ነገር ግን የአፈጻጸም ሂደቱ በሁለቱ ሀገራት መካከል ለዘመናት የነበረውን አለመተማመን ታሪክ ከግምት ውስጥ ሲያስገባ እጅግ አደገኛ መሆኑ አይቀርም። በዚህ ስምምነት ውስጥ ለኢራን ሆነ ለአሜሪካ መግባባት ማለት ለሌላው የኃይል መሸነፍ ሳይሆን ለጊዜው ትንፋሽ መውሰድ መሆኑ ነው። በአጠቃላይ ስምምነቱ ለሁለቱ ሀገራት የስትራቴጂ ማፈግፈግ እና የጊዜ መግዣ እንጂ የረጅም ጊዜ የሰላም ግንባታ እንዳልሆነ ከትንተናው ግልጽ ሆኗል። ታዲያ ይህ ስምምነት በወረቀት ላይ ብቻ ነው ወይስ በትክክል ተግባራዊ ይደረጋል የሚለው ጥያቄ ስር በደንብ የምንወያይ ይሆናል። አሁን ደግሞ የዚህ ስምምነት ዝርዝር ነጥቦቹ ምን ምን ነበሩ የሚለውን ጥያቄ እንመልከት። ከቀደመው ጥያቄ መሰረት በማድረግ አሁን ደግሞ ይህንን ወሳኝ ጥያቄ እንየው። ብዙዎች ስምምነቱ ተፈረመ ሲባል ዋናው ዜናው ላይ ብቻ ትኩረት ያደርጋሉ። ነገር ግን እውነተኛው የፖለቲካ ጨዋታ ያለው በስምምነቱ ጥቃቅን አንቀጾች ውስጥ ነው። ስለዚህ የዚህ ስምምነት ዋና ነጥቦችን ምንድን ናቸው የሚለው ጥያቄ የቀጣይ የክልሉን የኃይል ሚዛን ለመረዳት ወሳኝ ነው። ይህንን ስምምነት በዝርዝር ማየት ማለት በመካከለኛው ምስራቅ ለሚቀጥሉት ዓመታት የሚዘርገውን የዲፕሎማሲ ካርታ ማየት ማለት ነው። እስኪ አንድ በአንድ እንየው። ስምምነቱ በሶስት ዋና ነጥቦች ላይ የተመሰረተ ሲሆን አንድ የሆርሙዝ የባህር በር ነፃ እንቅስቃሴ ማረጋገጥ፣ ሁለተኛው የኒውክሌር ምርምር ክትትልና ሶስተኛው የክልላዊ ወታደራዊ እንቅስቃሴዎችን በስምምነት መቀነስ ነበር። ይህንን ስናየው የ1960ዎችን የኩባ ሚሳኤል ቀውስ መመልከት አለብን። በወቅቱ አሜሪካና ሶቪየት ህብረት ጦርነት ውስጥ ሳይገቡ የጋራ መግባቢያ ላይ የደረሱት በምስጢራዊ የቅናሽ ነጥቦች ነበር ወይም ለመደራደሪያ መጀመሪያ የቀረቡ ነጥቦችን በምስጢር በመቀነስ ነበር። ዛሬም በአሜሪካና በኢራን መካከል የሚታየው ስምምነት የኒውክሌር አቅምን በተመለከተ ኢራን ጥብቅ ቁጥጥር እንድትቀበል፣ አሜሪካ ደግሞ የኢኮኖሚ ማዕቀቦችን ቀስ በቀስ እንድትቀንስ የሚጠይቅ የጥንቃቄ እርምጃ ነው። ይሄ የጋራ ጥገኝነት ወይም ኢንተርዲፐንደንስ የሚባለው ነገር ለሁለቱም ወገኖች የፖለቲካ ድል ቢመስልም ለኢራን የኢኮኖሚ መሻሻል፣ ለአሜሪካ ደግሞ የነዳጅ ዋጋ መረጋጋት ያመጣል። ድሉ ለአንደኛው ሳይድ የለም እዛ ጋር። እንደ ትንታኝ ይህ ስምምነት በጥንቃቄ የተቀኘ የፖለቲካ እርምጃ እንደሆነ አምናለሁ። ነጥቦቹ የሰላም ስምምነት ሳይሆኑ የግጭት ማስተዳደሪያ ወይም ኮንፍሊክት ማኔጅመንት መሳሪያዎች ናቸው። ኢራን በክልሉ ያላትን ተጽዕኖ በይፋ ባታስቀርም በወታደራዊ ግጭቶች ውስጥ ከመግባት ይልቅ የኢኮኖሚ ትብብር ውስጥ መቆየቷን መርጣለች። ይህም በዓለም አቀፍ የዲፕሎማሲ ታሪክ ውስጥ እንደ ዘመናዊ የኃይል ሚዛን ወይም ሞደርን ባላንስ ኦፍ ፓወር ይወሰዳል። በአጠቃላይ ስምምነቱ ለሰላም ሳይሆን ለግጭት ማስተዳደሪያ የተቀኘ ስትራቴጂክ እርምጃ መሆኑን ከትንተናው ተረድተናል። ነገር ግን ይህ የኢኮኖሚ ትብብር በክልሉ ካለው የዩክሬን ጦርነት ጋር እንዴት ይጣጣማል እና እስራኤል ለዚህ አዲስ የኃይል ሚዛን ምላሿ ምንድን ነው እንመለሳለን። አሁን ደግሞ ኢራን ሊባኖስን ካደች ወይ የሚለውን ጥያቄ ተመልክተን እንመለስ። አሁን ደግሞ ወደ ወሳኙ ጥያቄያችን ደርሰናል። በአሜሪካና በኢራን መካከል የተፈረመው ስምምነት በክልሉ ላይ ትልቅ ለውጥ እያመጣ ባለበት በዚህ ሰዓት ብዙዎቹ በጉጉት የሚጠብቁት ጥያቄ አለ። ኢራን በዚህ ስምምነት ምክንያት በሊባኖስ ያላትን ተጽዕኖ እና የረጅም ጊዜ የክልል አጋሮቿን አሳልፋ ሰጠች ወይ? ይህ ጥያቄ ወሳኝ ነው። ምክንያቱም የኢራን የውጭ ፖሊሲ ለዓመታት የተገነባው በሊባኖስ እና በመሳሰሉት የፕሮክሲ ወይም የውክልና ጦርነት አካባቢዎች ላይ ባለው ተጽዕኖ ላይ በመሆኑ ጥያቄው በደንብ መታየት አለበት። ኢራን ሊባኖስን ካደች ወይ የሚለው ጥያቄ እንደ ታሪካዊ ማፈግፈግ እንጂ እንደ ክህደት መመልከት የለብንም። እዚህ ጋር የ1980ዎቹን የኢራን ኢራቅ ጦርነት ማስታወስ ጠቃሚ ነው። በወቅቱ ኢራን የገጠማት ከባድ የኢኮኖሚ እና ወታደራዊ ጫና ከምታራምደው አቋም ለጊዜው እንድትቀንስ አድርጓት ነበር። ነገር ግን ከጦርነቱ በኋላ ተጽዕኖዋን ይበልጥ አጠናክራ ተመልሳለች። አሁን በአሜሪካና በኢራን ስምምነት ኢራን በሊባኖስ የምታደርገውን ቀጥተኛ ወታደራዊ ድጋፍ በይፋ በመቀነስ አሜሪካን ለማረጋጋት እና የኢኮኖሚ ማዕቀቧን ለማንሳት እየሞከረች ነው። ግን ይህ የፖለቲካ ትስስሯን መበጠስ ሳይሆን አደጋውን ለማስቀረት የተወሰደ የጂኦፖለቲካዊ ቅልጥፍና ወይም እርምጃ ነው እንጂ እንደ ቅለት አይታይም። እንደኔ ኢራን ሊባኖስን አልካደችም፣ እንደዛ አይባልም። ይልቁንም በዝምታ ማጥቃት ወይም ሳይለንት ፕሮጀክሽን የሚባል ነገር አለ። ያንን ስልት የተጠቀመች ነው እንጂ መካድ አይባልም። ስምምነቱ ኢራን ከሊባኖስ ወታደራዊ እንቅስቃሴ እንድትወጣ ቢገፋፋም ተጽዕኖን በተዘዋዋሪ በኢኮኖሚ ጥምረት ለማጠናከር እቅድ ያላት ይመስላል። ይሄ በዲፕሎማሲ ታሪክ ውስጥ እንደ የስልት ለውጥ እንጂ እንደ ርዕዮተ ዓለማዊ ሽንፈት አይወሰድም። ኢራን የኢኮኖሚ ህልውናዋን ለማረጋገጥ ስትል ላፍታ ትንፋሽ መውሰዷና በሊባኖስ ያላትን ካርድ ለጊዜው መሸሸጓን እያየን ነው። በአጠቃላይ ኢራን ለጊዜው ትክክለኛውን የስትራቴጂክ ማፈግፈግ ብትመርጥም ተጽዕኖዋን ሙሉ በሙሉ አለማስቀረቷን ከትንተናው ተረድተናል። ይህ ከሆነ ታዲያ የእስራኤል አቋምስ ምንድን ነው? እስራኤል ለዚህ አዲስ የኃይል ሚዛን ያላት ምላሽ ምን ሊሆን ይችላል? ይህ ጥያቄ በጣም ወሳኝ ነው። ተመልክተን እንመለስ። በእውነታው ይህ ጥያቄ ወሳኝ ነው። በክልሉ የተከሰተ ያለው የኃይል ለውጥ አሜሪካና ኢራንን ወደ ድርድር ጠረጴዛ ሲያመጣቸው በጉዳዩ እጅግ በጣም የምትጎዳው እና
የደህንነት ስጋት ያጋጠማት ዋነኛው ሀገር እስራኤል ናት። ስለዚህ እስራኤል ስለ ስምምነቱ ምን አለች? ለምን ይህ ስምምነት ለእሷ እንደ ትልቅ የደህንነት ስጋት ይታያል? ይህ ጥያቄ ወሳኝ ነው። ምክንያቱም የመካከለኛው ምስራቅ የሰላም ወይም የጦርነት ቀጣይ አቅጣጫ የሚወሰነው እስራኤል ይህንን የኃይል ሚዛን ለውጥ በምን መልኩ እንደምትቀበለው ላይ ነው። እስራኤል ስለ ስምምነቱ ያላት አቋም ከፍተኛ ጥርጣሬ ነው። ይህንን በደንብ ስናይ የ1981ን የኦፌራ ኦፕሬሽን ታሪካዊ ክስተት ማስታወስ ይገባናል። በወቅቱ እስራኤል የኢራቅን የኒውክሌር ማዕከል ያወደመችው በክልል ውስጥ ያለ ማንኛውም ተቃራኒ ኃይል የኒውክሌር አቅም ማግኘት ለህልውናዋ ስጋት ነው በሚል መሪ ነበር። ዛሬም እስራኤል አሜሪካና ኢራን በይፋ የተፈራረሙትን ስምምነት የኢራንን የኒውክሌር አቅም ሙሉ በሙሉ አያስወግድም ብላ ታምናለች። እስራኤል ስምምነቱን በግልጽ ለኢራን የተሰጠ የጊዜ ስጦታ እንደሆነ ትገልጻለች። ለእሷ ይህ ስምምነት ኢራንን ለማረጋጋት ሳይሆን የኢኮኖሚ ጥንካሬዋን መልሳ እንድትገነባና በቀጣይ በክልሉ የከፋ ጫና እንድትፈጥር የሚያግዛት ስትራቴጂክ ስህተት ነው ብላ ነው የምታምነው። የእስራኤል አቋም በግልጽ የሚያሳየው የረጅም ጊዜ የደህንነት ስጋቷ ሲሆን እስራኤልን በዚህ ስምምነት ውስጥ ስንመለከት የአሜሪካንን ዋስትና ያጣች መሆኑ ግልጽ ነው። በጂኦፖለቲካዊ አገላለጽ ይሄ የአቋም መዛባት ወይም ስትራቴጂክ ድሪፍት ይባላል። እስራኤል ለስምምነቱ ያላት ምላሽ ዝምታ ሳይሆን በክልሉ ያላትን ወታደራዊና የመረጃ አሰባሰብ አቅም በከፍተኛ ደረጃ ማጠናከር ነው። ኢራን ስምምነቱን ለሰላም የምትጠቀምበት ቢሆንም እስራኤል ግን እጅ አጣጥፋ እንደማትቀመጥ በአደባባይ እየገለጸች ትገኛለች። ከላይ እንዳየነው እስራኤል ይህንን ስምምነት እንደ ስልታዊ አደጋ በመቁጠር በክልሉ ያላትን የደህንነት መረብ ለማጥበቅ እየተንቀሳቀሰች መሆኗን ከትንተናው ተረድተናል። ይሄ ከሆነ ታዲያ ስምምነቱ ለችግሮች ዘላቂ መፍትሄ ይሰጣሉ ወይስ ለቀጣይ የጊዜ መግዣ ብቻ ነው? ይህንን ጥያቄ ለመመልከት ወደ ቀጣዩ እንለፍ። ስምምነቱ ለችግሮቹ ዘላቂ መፍትሄ ያመጣሉ ወይስ ለቀጣይ የጊዜ መግዣ ብቻ ነው የሚለው ጥያቄ ስናይ ስምምነቱ በወረቀት ላይ ከተፈረመ በኋላ ትልቅ ፈተና የሚጀምረው በተግባር አፈጻጸም ሲሆን በተለይም የአሁናዊ የአፈጻጸም ሁኔታው ምን ይመስላል? በሆርሙዝ የባህር በር እና በኒውክሌር ፕሮግራም ዙሪያ ያለው ሁኔታ በምን ደረጃ ይገኛል? ይሄ ጥያቄውን እጅግ በጣም ወሳኝ ያደርገዋል። ምክንያቱም ስምምነቱ ውጤታማ የሚሆነው በቃላት ብቻ ሳይሆን በሁለቱ ሀገራት መካከል የሚታየው በተግባራዊ እንቅስቃሴ ነው። የአፈጻጸም ሁኔታውን ስንመልከት ሆርሙዝ እና ኒውክሌር የሁለት የተለያዩ የዲፕሎማሲ መስመሮች ጥምረት መሆናቸውን እናያለን። እዚህ ላይ የ1990ዎቹን የሰሜን ኮሪያ እና የአሜሪካን የተስማሙ ማዕቀቦች ወይም አግሪድ ፍሬምወርክስ ታሪክ ማስታወስ ተገቢ ነው። በወቅቱ ስምምነቱ የኒውክሌር ምርምር ለማቆም የገባው ቃል በተግባር ቁጥጥር እጥረት ምክንያት በውጥረት ተከቦ ነበር። ዛሬም በሆርሙዝ የባህር በር ላይ ኢራን ወታደራዊ እንቅስቃሴውን እንደቀነሰች ብትገልጽም በኒውክሌር ቴክኖሎጂ ዙሪያ ያላት ምርምር ፍጥነት ግን አሁንም ጥርጣሬ ፈጥሯል። አሜሪካ የአፈጻጸም ሂደት በሳተላይት እና በውቅያኖስ ላይ ባሉ መርከቦች በቅርበት የተከታተለች ቢሆንም በኢራን በኩል ያለው የመረጃ ግልጽነት ግን አሁን የውይይት መድረክ ሆኗል ይመስለኛል። አሁን ያለው የአፈጻጸም ሁኔታ በጣም ደካማ የሆነ ወይም ፍራጃይል እንደሆነ አምናለሁ። የሆርሙዝ የንግድ መስመር ክፍት መሆን ለዓለም ኢኮኖሚ የኦክሲጅን ምንጭ ቢሆንም የኒውክሌር ጉዳይ ግን የደህንነት ጥያቄ ነው። ኢራን ማዕቀቡ እንዲነሳላት በከፍተኛ ፍጥነት ስትንቀሳቀስ፣ ነገር ግን ለአፈጻጸሙ የምትሰጠው ዋስትና በዓለም አቀፍ ደረጃ በግልጽ እንዲጣራ አልተፈቀደለትም። ይህ ሁኔታ ስምምነቱን በዲፕሎማሲያዊ መዝገብ ላይ እንደ ጊዜያዊ መግባባት እንጂ እንደ ቋሚ የሰላም መፍትሄ እንዳይቆጠር አድርጎታል። የአፈጻጸም ሂደቱ በባህር ላይ ስኬታማ የሆነ ቢመጣም በቴክኒካል የኒውክሌር ቁጥጥር ላይ ያለው ክፍተት ግን አሁንም ትልቅ ፈተና ሆኗል። ሙሉ በሙሉ የአፈጻጸም ሁኔታው በሆርሙዝ መረጋጋት ያመጣ ቢሆንም በኒውክሌር ጉዳይ ላይ ያለው ግልጽነት አለመኖር የስምምነቱን ቀጣይነት ጥያቄ ውስጥ እንደሚጥለው ከማብራሪያው ተረድተናል። ይህ ከሆነ ታዲያ ስምምነቱ ሁሉንም ችግሮችን ይፈታል ወይስ ለቀጣይ የጊዜ መግዣ ብቻ ነው የሚል ጥያቄ ያነሳል። ይህንን ተከታትለን እንመለስ። ይሄ ሁሉም ሰው የሚያነሳበት አይነት ጥያቄ ነው። በዲፕሎማሲ መድረክ ላይ የሚሰሙት ድምፆች ስምምነቱን እንደ ታሪካዊ የሰላም ምዕራፍ ቢገልጹም በፖለቲካ ተንታኞች ዘንድ ግን አንድ ትልቅ ጥርጣሬ አለ። ይህ ስምምነት ሁሉንም ችግሮችን ይፈታል ወይስ ለቀጣይ የጊዜ መግዣ ብቻ ነው? ይህ ጥያቄ ወሳኝ ነው። ምክንያቱም የሰላም ስምምነት በአብዛኛው በሁለት መንገድ ነው የሚፈጸሙት፣ ወይ ለዘላቂ መፍትሄ ወይም የሀያላን ሀገራት የውስጥ ችግር ለመሸፈን ነው። ይህንን ጥያቄ መለየት መቻል በዓለም ፖለቲካ ውስጥ ለሚከሰቱ ድንገተኛ ለውጦች የዓለምን ግንዛቤ ከፍ ያደርጋል። ስምምነቱ ለጊዜ መግዣ መሆኑን ለመረዳት የ1938ቱን የሙኒክ ስምምነት ታሪክ ማስታወስ ቁልፍ ነው። በወቅቱ አውሮፓ በጦርነት አፋፍ ላይ ስትሆን የተደረገው ድርድር ለጊዜው ሰላም የመለሰ ቢሆንም በመጨረሻ ግን ለሁለተኛው ዓለም ጦርነት መባባስ እንደ መነሻ ሆኖ ነበር ያገለገለው። ዛሬም በአሜሪካና በኢራን መካከል ያለው ይህ ስምምነት በሁለቱ ሀገራት መካከል የነበረውን ጥልቅ የጥላቻ እና የጥቅም ግጭት በድንገት እየጠረገ አይደለም። ኢራን በኢኮኖሚ ማዕቀብ ስትጨነቅ፣ አሜሪካ በውስጥ ፖለቲካ እና በዓለም አቀፍ የነዳጅ ዋጋ መዋዠቅ ስትፈተን፣ ቅድም እንዳልኩኝ ሁለቱም ወገኖች ለአፍታ ለማረፍ የፈጠሩት ዲፕሎማሲያዊ መተንፈሻ መሆኑ አይካድም። ስለዚህ ይህ ስምምነት ችግሮችን ከመፍታት ይልቅ የችግሮችን መባባስ ለተወሰነ ጊዜ ወደፊት የገፋው የጊዜ መግዣ መሳሪያ ይመስላል።
እኔ እንደማየው ይህ ስምምነት አጭር እይታ ያለው ዲፕሎማሲ ወይም ሾርት ሳይት ዲፕሎማሲ ነው ብዬ አምናለሁ። ችግሮቹ አሁንም አሉ። የኒውክሌር ፕሮግራሙ፣ የክልላዊ ተጽዕኖ ፍጥጫ እና የኢኮኖሚ ማዕቀብ መነሻዎች አሁንም አልተቀየሩም። ኢራንና አሜሪካ የተስማሙት ለችግሮቹ መፍትሄ ለማግኘት ሳይሆን ለየራሳቸው የውስጥ ቀውሶች ጊዜ ለመግዛት መሆኑን ቅድምም ብለናል። ይህ አቀራረብ በዓለም አቀፍ ግንኙነት ውስጥ እንደ ቀዶ ጥገና ሳይሆን እንደ ማደንዘዣ ይወሰዳል። ማደንዘዣ ለጊዜው ህመሙን ሊያስታግስ ይችላል፣ ነገር ግን በሽታውን መፈወስ አይችልም። ለዚያ ነው ይህ ስምምነት ለዘላቂ ሰላም ሳይሆን የተሸፈነ ውጥረት ብቻ እንደሚፈጥር የምናየው። ከላይ ባየነው ስምምነቱ ዘላቂ መፍትሄ ከማምጣት ይልቅ ለሁለቱም ሀያላን ሀገራት የጊዜ መግዣ እንደሆነ ከማብራሪያው ተረድተናል። ይሄ ከሆነ ታዲያ በሁለቱ ሀገራት መካከል ለረጅም ዓመታት የተከማቸው አለመተማመን በዚህ ስምምነት አፈጻጸም ላይ ምን ተጽዕኖ ይኖረው ይሆን? ይህንን ጥያቄ ለመመልከት ወደ ቀጣዩ ክፍል እንለፍ። አሁን ደግሞ ወደ ሌላኛው ወሳኝ ጥያቄያችን ደርሰናል። ስምምነቱ በወረቀት ላይ ሲፈረም በዲፕሎማሲ መድረክ ውስጥ የሚነሳው አንገብጋቢ ጥያቄ በሁለቱ ሀገራት መካከል የረጅም ጊዜ አለመተማመን በስምምነቱ አፈጻጸም ላይ ምን ተጽዕኖ ይኖረው ይሆን የሚል ነው። ይህ ጥያቄ ወሳኝ ነው፣ ምክንያቱም ስምምነቶቹ የሚሳኩት በቴክኒካል ነጥቦች ብቻ ሳይሆን በሁለቱ ወገኖች የፖለቲካ የጋራ መተማመን ወይም ፖለቲካል ትረስት ነው። ያለመተማመን እያንዳንዱ ተግባር በጥርጣሬ ስለሚቃኝ ስምምነቱ በቀላሉ ወደ ውድቀት ሊያመራ የሚችልበት እድሉ ሰፊ ነው። በአሜሪካ እና በኢራን መካከል ያለው አለመተማመን የ1950ዎቹን ቀዝቃዛ ጦርነት ወይም ኮልድ ዎር ወቅት የአሜሪካና የሶቪየት ህብረት ግንኙነት ያስታውሰናል። በወቅቱ ምንም እንኳን ስምምነቱን ቢፈርሙም እያንዳንዱ ወገን የሌላውን ተግባር በጥርጣሬ ስለሚመለከት በትንሽ ስህተት ወይም በአጋጣሚ ክስተት ሁሉ ስምምነቱ የመፍረስ አደጋ ውስጥ ይገባ ነበር። ዛሬም በአሜሪካና በኢራን መካከል ያለው የረጅም ጊዜ የጥላቻ ታሪክ አንዱ ወገን በሚወስደው ትንሽ እርምጃ ሌላኛው ወገን ማታለያ ወይም የስትራቴጂ ወጥመድ ነው ብሎ እንዲያስብ ያደርጋል። ይህ የጥርጣሬ መርዝ የሆርሙዝን የንግድ እንቅስቃሴ ክትትል ወይም የኒውክሌር ምርምር ማጣራትን በጋራ መስራት ሲገባ በውጥረትና በመካሰስ እንዲያልቅ ያደርገዋል። ይህ የረጅም ጊዜ አለመተማመን ስምምነቱ በየቀኑ የሙከራ ወይም ኮንስታንስ ቴስቲንግ ውስጥ እንደሚከተው አምናለሁ። በስምምነቱ አፈጻጸም ወቅት ኢራን አሜሪካን የማዕቀብ አገዛዝ ለመጫን እንደምትፈልግ ትጠራጠራለች። አሜሪካ ኢራንን ስምምነቱን እንደ ሽፋን ተጠቅማ የኒውክሌር አቅሟን ለመደበቅ እንደምትሞክር ታስባለች። ይህ የጥርጣሬ ዑደት ስምምነቱን እንደ የደህንነት ድልድይ ሳይሆን እንደ የፈንጅ ሜዳ ወይም ማይንፊልድ አድርጎታል። በአፈጻጸሙ ሂደት ውስጥ የሚፈጠሩ ማንኛውም ትንሽ ቴክኒካል ስህተት እንደ ትልቅ የፖለቲካ ክህደት ተቆጥሮ ስምምነቱን ወዲያውኑ ሊያፈርስ ይችላል። አዎ፣ በሁለቱ ሀገራት መካከል ያለው የረጅም ጊዜ አለመተማመን ለአፈጻጸም ሂደቱ እጅግ አደገኛ መሆኑንና ስምምነቱ በማንኛውም ቅጽበት ለጥርጣሬ ሰለባ ሊሆን እንደሚችል ከማብራሪያው ተረድተናል። ይሄ ከሆነ ታዲያ በዚህ ስምምነት ምክንያት እንደ ሀገር የሀገራችን ኢትዮጵያ ኢኮኖሚና ሰላም በምን አይነት ተጽዕኖ ስር ይወድቃል? ይሄ የመጨረሻው ጥያቄያችን ነው። ይህንን ጥያቄ ለመመልከት ወደ ቀጣዩ እንለፍ። ዋው! አሁን ደግሞ ለእኛ እጅግ ወሳኝ ወደ ሆነው ጥያቄያችን ደርሰናል። ዓለም አቀፍ ዲፕሎማሲ በአሜሪካና በኢራን ሲሽከረከር በሺህ ኪሎ ሜትሮች ርቀት ላይ ያለችው ኢትዮጵያም የዚህ ሁሉ ሂደት ቀጥተኛ ተጽዕኖ ተዋናይ ናት። ስለዚህ በዚህ ስምምነት ምክንያት እንደ ሀገር የኢትዮጵያ ኢኮኖሚና ሰላም በምን አይነት ተጽዕኖ ስር ይወድቃል ካለን ይህ ጥያቄ ወሳኝ ነው። ምክንያቱም የነዳጅ ዋጋ መናር፣ የዓለም አቀፍ የንግድ መስመሮች መረጋጋትና የክልላዊ የጂኦፖለቲካዊ ውጥረት የኢትዮጵያን የኑሮ ውድነትና የውጭ ንግድ በቀጥታ ስለሚወስን ነው። ኢትዮጵያ በዚህ ስምምነት ውስጥ የምታተርፈው ወይም የምትጎዳው በሁለቱ ዋና ዋና አቅጣጫዎች ነው። አንደኛ፣ የሆርሙዝ የባህር በር መረጋጋት የነዳጅ ዋጋን በማረጋጋት የኢትዮጵያን የትራንስፖርትና የኢንዱስትሪ ወጪ ይቀንሳል። ይህ ስንል ዝም ብለን አይደለም። የ1970ዎቹ የነዳጅ ቀውስ ለዚህ ማስረጃ ነው። በወቅቱ በዓለም አቀፍ ደረጃ የተፈጠረው የነዳጅ እጥረት ኢትዮጵያን ጨምሮ በማደግ ላይ ያሉ ሀገራትን ኢኮኖሚ ክፉኛ ጎድቶ ነበር። ዛሬም የአሜሪካ-ኢራን ስምምነት የነዳጅ ዋጋን በማረጋጋት በኢትዮጵያ ላይ ያለውን የዋጋ ግሽበት ጫና ሊቀንስ የሚችልበት እድል አለ። በሌላ በኩል የመካከለኛው ምስራቅ የሰላም ሁኔታ በኢትዮጵያ የውጭ ንግድና ለስራ በዚያ ለሚገኙ ዜጎቻችን ያላቸውን ደህንነትና ፍሎ ይወስናል። እኔ እንደማየው የዚህ ስምምነት ተጽዕኖ በኢትዮጵያ ላይ ድርብ ገጽታ ወይም ዱዋል ኢምፓክት እንዳለው አምናለሁ። በመጀመሪያ ደረጃ የነዳጅ ዋጋ መረጋጋት ለኢትዮጵያ ኢኮኖሚ እንደ የኦክሲጅን ማዳበሪያ ሆኖ ያገለግላል። ይህም የንግድ እንቅስቃሴ ያቀላጥፋል። ነገር ግን በሌላ በኩል የጂኦፖለቲካዊ ውጥረት ሲረግብ በክልላችን ላይ የሚፈጠረው የኃይል ሚዛን ለውጥ ኢትዮጵያ በአካባቢያችን ካሉ የዲፕሎማሲ አጋሮቿ ጋር ያላትን ግንኙነት እንደገና እንድትፈትሽ ያስገድዳታል። ኢትዮጵያ በዚህ የለውጥ ማዕከል ውስጥ የራሷን የኢኮኖሚ ክልላ መፍጠር የምትችለው ዓለም አቀፍ የፖለቲካ ንፋስ በትክክል በመረዳትና ተገቢውን የኢኮኖሚ ፖሊሲ በመቅረጽ ብቻ ነው። ከላይ እንዳየነው ይህ ስምምነት ለኢትዮጵያ የነዳጅ ዋጋን በመቀነስ የኢኮኖሚ እፎይታ ቢሰጥም የጂኦፖለቲካዊ ለውጥ ግን አገራችን በአዲስ የዲፕሎማሲ ፈተናዎች ፊት ለፊት እንድትጋፈጥ ያደርጋታል። ስለዚህ ኢትዮጵያ ከዓለም አቀፍ ለውጦች ጋር የምትሄድበትን የራሷን የስትራቴጂ አቅጣጫ ማስቀመጥ ለኢኮኖሚዋ እና ለሰላሟ ዘላቂ ዋስትና መሆኑን አይተናል።
ስለዚህ በአሜሪካና በኢራን መካከል የተፈረመው ስምምነት በሆርሙዝ የባህር በር ላይ ያለውን የጦርነት ውጥረት ለጊዜውም ቢሆንም በማርገቡ ለዓለም ንግድ አዲስ የትንፋሽ በር ከፍቷል። ቁም ነገሩ ግን ስምምነቱ በዲፕሎማሲያዊ ሽኩቻ ያለፈ የረጅም ጊዜ ለውጥ ሳይሆን ሁለቱም ሀገሮች የራሳቸውን የውስጥ ችግር ለመፍታት የወሰዱት እርምጃ መሆኑ ግልጽ ነው። ዛሬ በጋራ እንዳየነው የአሜሪካና የኢራን ስምምነት የሆርሙዝ የባህር በር ለዓለም ንግድ ክፍት በማድረግ ሰላም ለናፈቀው ቀጠና ተስፋ ቢሰጥም የሁለቱ ሀገራት የረጅም ጊዜ አለመተማመን ግን ስምምነቱ ትክክለኛ መፍትሄ ሳይሆን ስትራቴጂክ የጊዜ መግዣ ሊሆን እንደሚችል ያሳየናል። በአጭሩ እየተመለከተን ያለነው የጂኦፖለቲካዊ ለውጥ ሳይሆን የሀያላን ሀገራት የጥቅም መጋጨትና መገጣጠም ውጤት ነው። ቀደም ብዬ በቪዲዮ መጀመሪያ ላይ እንደገለጽኩኝ ይህ የኢኮኖሚ ቀውስ በከፋበት በዚህ ሰዓት ከዚህ ውጥረት ብዙ ሰዎች ተጠቃሚ መሆናቸው ይሰማል። በዚህ የፖለቲካ ማዕበል መሃል ብልጥ የሆኑ ግለሰቦች ንብረታቸውን ከገበያ መንሸራሸር በመከላከልና አዳዲስ የገቢ ምንጮችን በመፍጠር ተጠቃሚ ሆነዋል። ይህንን ለማድረግ ምንም ባዕድ ጥበብ ተጠቅመው አይደለም፣ ትክክለኛውን የዓለምና የገበያ ሁኔታ በመረዳት በመንቀሳቀስ እንጂ። ሳገባደድ እርስዎ ይሄ የአሜሪካና ኢራን ስምምነት በዓለም አቀፍ ፖለቲካ ላይ ምን ለውጥ ያመጣል ብላችሁ ታስባላችሁ? ሀሳባችሁን በኮመንት ያጋሩን። ስለተከታተላችሁኝ ከልብ አመሰግናለሁ። የቪዲዮን ይዘት ከወደዳችሁ ለወዳጅ ዘመዶ እንድታጋሩ በአክብሮት እንጠይቃለን። በቀጣይ ቪዲዮ በሌላ በዓለም አቀፍ የፖለቲካ ርዕስ እስከምንገናኝ ሰላምና ጤና በያላችሁበት ሁሉ